ቻናላችን ቤተሰቦች ዛሬም ቆንጆ ጥያቄዎችን ይዘንላችሁ ቀርበናል። ቪዲዮውን ሰብስክራይብ በማድረግ ጀምሩ። ዛሬ ይዘንላችሁ የቀረብነው ጥያቄዎች እጅግ በጣም ቆንጆ ናቸው። ሐዋሳ ዩኒቨርሲቲ በ2026/27 አካዳሚክ ይር ሊያካትት የሚችል ጥያቄዎችን መሰረት ባደረገ የኤአይ ፕሪዲክሽን ነው ይዘንላችሁ የቀረብነው። ስክሮል እናደርጋለን። እናንተ ፓውዝ ማድረግ ጥያቄዎችን በደንብ እንዲሰሩ ከወዲሁ እንጋብዛለን። ጓደኞቻችን የዛሬ ጥያቄ 3 ሴክሽን ያለው 50 ጥያቄዎችን ነው ይዘንላችሁ የቀረብነው። የኤአይ ፕሪዲክሽን ነው። 2027 አካዳሚክ ይር በፈረንጆች አቆጣጠር ወይ ደግሞ 2019 አካዳሚክ ይር የነጋት ኤግዛም ምን አይነት ጥያቄዎችን ሐዋሳ ዩኒቨርሲቲ ያካትታል የሚለውን ኤአይ ፕሪዲክሽን ነው። ተከታተሉ። ጓደኞቻችን እኛ ስክሮል እናደርጋለን። እናንተ ፓውዝ እያደረጋችሁ ደጋግማችሁ ጥያቄውን ከሰራችሁ እያንዳንዱን ሴክሽን በቀላሉ ፓስ ማድረግ ስለምትችሉ ይሄንን እንድታደርጉ ይሁን። ቨርባል ሪዝኒንግ አለ። ጥያቄዎች ውስጥ ኳንቲቴቲቭ ሪዝኒንግ አካተናል። ሶስተኛ ሴክሽን ደግሞ አናላይቲካል ኤንድ ሎጂካል ሪዝኒንግ የሚል ጥያቄዎች ናቸው ያሉት። አጠር ያለች ቪዲዮ 50 ጥያቄ የያዘ ፈጠን ብለን እኛ ስክሮል እናደርጋለን። እናንተ ፓውዝ እያደረጋችሁ ደጋግማችሁ ጥያቄውን ከሰራችሁ ዋናውን ፈተና በቀላሉ ማለፍ ትችላላችሁ። ይሄ ጥያቄ እነዚህ ጥያቄዎች የኤአይ ፕሬዲክሽኖች ናቸው። ኤአይ እያንዳንዱ ጥያቄ ምን አይነት ጥያቄ ሊወጣ ይችላል የሚለውን ነገር ገምቶ ፕሬዲክት አድርገናል። ከዛ ጥያቄውን አይተን ለእናንተ ይሆናል ይመጥናል የሚለውን ደግሞ ስክሪን አውት አድርገን በዚህ መልክ በቪዲዮ ለእናንተ አቅርበናል። ስለዚህ ቀጣይ 2019 ዓ.ም 2019 ንጋት ኤግዛም ተፈታኝ ለሆናቸው እጅግ በጣም ጠቃሚ ጥያቄ ስለሚሆን ደጋግማችሁ ስሩ። በአጠቃላይ 50 ጥያቄዎችን ነው የሚያካትተው። 50ውን ጥያቄ ደጋግማችሁ በመስራት ቀጣይ ዋናውን ፈተና ጥሩ ዝግጅት እንድታደርጉ ከወዲሁ በደንብ ደጋግማችሁ እንድትሰሩ ይሁን። በጣም ቆንጆ ጥያቄዎች ናቸው። ጥያቄው ጥሩ ከሆነ የሚጠቅማችሁ ከሆነ ያቀረብንላችሁን ያው ፔጃችን ላይ ወደ ብዙ ሰው እንዲሄድ ላይክ ሼር በማድረግ ሌላው ደግሞ ለሰብስክራይብ በማድረግ የሰብስክሪፕሽን ቁጥሩን ከፍ እንድታደርጉልን ከወዲሁ እንጠይቃችኋለን። እጅግ በጣም እንወዳችኋለን። ቀጣይ ቆንጆ የተሻሉ ጥያቄዎችን እንድናቀርብ የእናንተ ሰው ስለሚያስፈልግ እባካችሁ ሰብስክራይብ ያድርጉ። እጅግ በጣም እናመሰግናለን። መልካም ቀን ይሁንላችሁ።